ሹፌራችሁ ገሎን ነበር። ሹፌራቱ ጨርሶን ነበር። ችግሩ እሱ ነው። እሱን ስለሰማሁ ይቅርታ። ጉዳት ከደረሰብሽ ደግሞ ጉዳት ትላለህ እንዴ? እንዴት በጀርባዬ እንደወደኩኝ ታውቃለህ? አካለ ስንኩል እኮ ልሆን እችል ነበር። እና እንዴት ነው ይሄንን የምትክሰኝ? ባዶ ሀዘኔታ ምን ያደርግልኛል? እስኪ ንገረኝ፣ እንዴት ነው እያወራህ ያለው? እሞት ነበር እኮ። ሹፌሩን ያልነበርኩም። እዚህ ስለ ሁኔታው ለመረዳት እየሞከርኩ ነው። አዲስ ነገር ካለ እባክሽ አሳውቂኝ። ትንሽ ትርፍ ለማግኘት ስትሉ ልምድ የሌለው ተራ ሹፌር ከዚህ በኋላ ባትቀጥሩ ነው ልል የምፈልገው። እሺ ሆነም ቀረ የሰው ነፍስ ጭነው ነው የሚያጓጉዙት። ምን እያረክ ነው ሰውዬ? አንተ እየለመንኩ ነው፣ እባክህን አቁመው። እስከ መቼ ድረስ እንነጋገር? የሆነ መፍትሄ እኔ ንጹህ ሰው ነኝ። እጹ እኔ አይደለም። እሺ እባክህን ተው። አምናለሁ፣ ምንም ነገር አይፈጠርም። በጭራሽ አታስብ። ሽጉጡን ዝቅ አድርገውና ተረጋግተህ ወደ ኋላውን አልኩ። ፍጠኑ ፍጠኑ! እንዳትንቀሳቀስ! ወደ መሬት ዝቅ በል! ወደ መሬት ዝቅ በል! እሺ አብቅቷል። ደህና እንዳትንቀሳቀስ። አሁን ደህና ነሽ? የራሴን ሕይወት ለአደጋ አጋልጥ ይሆናል፣ ግን ያንቺን አላስበውም። ይህን ያህል ስላስከፋዎች በጣም አዝናለሁ። ለዚህ አበቃሽ ሰራተኛዬ በመሆኑ አሁንም በድጋሚ አዝናለሁ። ምንም የምልሽ ነገር የለኝም። በጣም ይቅርታ። እንሂድ። ደህና ነሽ? ይቅርታ። በነገራችን ላይ ምህመት እባላለሁ። ምን እንድል ነው? ስላወኩ ደስ ብሎኛል እንድል ነው? ምን አይነት ነገር እንዳሳለፍኩኝ ታውቃለህ? አውቃለሁ። ለዛም ነው ያው ልረዳሽ እየሞከርኩ ያለሁት። ራሳችሁን ለማዳን ብላችሁ እኔ እንደዚህ አይነት ነገር ውስጥ ከተታችሁኝ። ቆይ የሁሉ ነገር የተቀናበረ አለመሆኑ በምን አውቃለሁ? ምን ማረጋገጫ አለኝ? መሳሪያው ባዶ እንደሆነ ተናገርክ። ስለ መሳሪያው ምናምን እውቀት አለ። ሰውየውን ዘላ ያስከው እና ደግሞ ሰውየው ተባባሪዎቹ ሲጠቅስ ነበር። ምክንያቱም ብቻውን እንዳልሆነ ተናግሯል። ስማቸው ሊጠራ ሲል አንተ ዘለ ምንም ነገር እንዳይናገር ዝም አስባልከው። ቆይ ለምን? ከገመትኩት በላይ ነው። ምናልባት ከእሱ ጋር እየሰራ ይሆናል። ቆይ እሺ፣ እንደዛ ለመሆኑ እንዴት ማወቅ እችላለሁ? እንደሱ የተጠራጠርሽ መኪና ውስጥ መግባትሽ በራሱ ትልቅ ድፍረት ነው። ወደ ጣቢያ እየሄድን ታግተኛለህ ብዬ አላስብም። አላምንም። በጭራሽ እንደዛ አይሆንም። እና ደግሞ በጠበቃ ተከራክረ እንድታልፍ አልፈልግም። ስሚኝ፣ እዛው ትቼሽ ብመጣ ይሻል ነበር እንዴ? እሺ በቃ ዝም እንበል። ማውራታችን ጥቅም የለውም። እባክህ ዝም በል። ደህና ነኝ። እግሬ እስካሁን እየተንቀጠቀጠ ያለ ነው። ያው ያሳለፍሽው ነገር ቀላል አይደለም። ይቅርታ አድርግልኝ። ይህንን አልተወውም ስልሽ እመኚኝ። ይቅርታ? የተፈጠረውን ነገር ዝም ብዬ አልተወውም። ለእኔ ይህ ርዕስ አልተዘጋም። ያ ባለጌ ሰውዬ ለዚህ ድርጊቱ ይከፍላል። ስልክ ቁጥሬን ብሰጥሽስ? ማለቴ የሚያስፈልግሽ ነገር ካለ ልደውይልኝ ትችያለሽ። እርግጠኛ ነህ? አመሰግናለሁ ለማለት የራት ግብዣ እንኳን አላቀረብክልኝም። እሱን እሺ ትኛለሽ ብዬ ስላላሰብኩ ነው እንጂ በሚገባ እንደፈለግሽ። የት ይሆን? የፈለግሽ ይሆናል። ካፌው 8 ሰዓት ላይ እንገናኝ።